ከስያሜው መነሳት አስፈላጊ ይሆናል። እንግዲህ ዳረጎት በተለይም በገጠሪቱ ኢትዮጵያ በማህበራዊ ህይወታችን በማህበረሰባችን አኗኗር ውስጥ በጣም የሚታወቅ ነገር ነው። ምን ማለት ነው? ከጉርሻ ከመደበኛው ጉርሻ ከፍ ያለ ከሙሉ ምግብ ማለትም ከራት ወይም ከምሳ ደግሞ አነስ ያለ መጠን ያለው አባቶች፣ እናቶች፣ አጎት፣ አክስት ሌላም ቤተዘመድ ሊሆን ይችላል ለልጆች በፍቅር በትህትና በመውደድ የሚሰጡት ከማዕድ ላይ ጠቅለል ተደርጎ ከወጡም ከወተቱም ተደርጎ የሚሰጥ የሚያጠግብ ነገር ማለት ነው። የሚያጠግብ ትልቅዬ ጉርሻ ማለት ነው። ከጉርሻ ከፍ ያለ ከሙሉ ምግብ አነስ ያለ ጉርሻ ማለት ነው። እና እኔም ልጅ እያለሁኝ አስታውሳለሁ ጎረቤት ጋር ተልከን ስንሄድ ወይ ደግሞ በአጋጣሚ እየተጫወትን እዛው ካለን አጎት አክስት ቤት ስንሄድ ጠግበናል በልተናል ብንልም የወንድም የአባት የእናት ዳረጎት አይከለከልም ይባላልና ጠቅለል አድርገው ከጉርሻ ከፍ ያለ በሁለት እጃችን ያስይዙናል። አንዳንዴ በአንድ እጃችን ስንሄድ እንዴ በሁለት እጅ ነው እንጂ አንተ በሁለት እጅ ያዝ ተብለን ገልመጥ እንደረግና በሁለት እጃችን ያለን እና እሱን መብላት የምሳ ያክል ያጠግባል፣ የራት ያክል ያጠግባል እና ከፍቅር ጋር ነው ከመውደድ ጋር ነው ከትህትና ጋር ነው የሚሰጠን። ስንቀበልም ከማክበር ጋር ከትህትና ከፍቅር ከመውደድ ጋር ነው የምንቀበለውና በጣም ሰብአዊነትና ይሄ ሰዋዊ ባህሪን የሚያንጸባርቅ መውደድን ፍቅርን መተሳሰብን የሚያንጸባርቅ ስለሆነ ነው የወጋችን ርዕስ እንዲሆን መጣሪያ እንዲሆን የፈለኩትኝ። ስለዚህ እኛም በቤተሰባዊነት በወዳጅነት በወንድምነት በእህትነት በመከባበር በመፈቃቀር በትህትና መረጃ እውቀት ሀሳብ እንድንጎራረስ እንድንለዋወጥ አንዳችን ለአንዳችን እንድንሰጥ አንዳችን ከአንዳችን እንድንቀበል በዛም መሰረት ደግሞ በህይወታችን ውስጥ የእውቀት የመረጃ የሀሳብ ረሃባችንን ማስታገስ እንድንችል በማሰብ ነው ይህንን መሰናዶ ዳረጎት ማለት ያስፈልገው። ስለዚህ በዳረጎታችን እንግዲህ ከሙሉ መሰናዶ አነስ ያሉ ግን ደግሞ ከተራ ጥቃቅን መረጃ መጋራቶች ከፍ ያለ ፋይዳ ያላቸው ጉዳዮችን እንለዋወጣለን፣ እንካፈላለን፣ እናወጋለን። እንደሚለመደውም እና እንደተፈለገውም እናንተ ሀሳብ አስተያየት ትሰጣላችሁ። ለውይይት የሚሆኑን ርዕሰ ጉዳይ በዚህ ጉዳይ ቢወራ እንጨዋወት የምትሏቸውን ትጠቁማላችሁ። ይሄ ደግሞ ከራሴ መረዳትም